ሰላም እንዴት ናችሁ? የዩቲዩብ ቤተሰቦቻችን፣ እኔ ዮናታን እባላለሁ። ዛሬ ቴምር ፕሮፐርቲስ ነው የተገኘሁት። ቴምር ሪል ስቴት አዳዲስ ሳይቶችን አውጥቷል። እነዛን አዳዲስ የሳይቶችን መረጃ አንድ ከቴምር ሪል ስቴት የሽያጭ ባለሙያ ጋር አዳዲስ መረጃዎችን ይሰጠናል። እስቲ ስላንተና ድርጅቱ ስላለ የስራ ድርሻ ንገረን። እሺ፣ አመሰግናለሁ። ስሜ ኤርሚያስ ይባላል። በቴምር ሪል ስቴት ውስጥ የሽያጭ አማካሪ ነኝ። ቴምር ሪል ስቴት እንግዲህ በጣም ብዙ ቤቶችን በመሸጥ ይታወቃል። አሁን ላይ ደግሞ አዳዲስ ሳይቶች አሉ የሚሉ መረጃዎችን ሰምተናል። ስለነሱ በደንብ ይነግራል። ኦኬ፣ እሺ፣ ከመጀመሪያው ልጀምርልህና ያው ቴምር ሪል ስቴት እዚህ ሴክተር ላይ ከገባ ከ10 ዓመት በላይ ያስቆጥሯል። በዚህ 10 ዓመት ውስጥም ከ11 ሳይቶች በላይ ያስረክባሉ። አሁንም ደግሞ ከ28 በላይ አክቲቭ ሳይቶች አሉ። እስከ ክረምት እስከ 4-5 ወር ከዛም በላይ የሚረከቡ ከ5-6 በላይ ሳይቶች አሉን። እነዚህ ናቸው ያሉት። እሺ፣ አሁን ጥሩ ነው። አሁን 11 ሳይቶች ኦልሞስት ዴሊቨር አድርጋቸዋል ማለት ነው። አከፋፈሎቻቸው እንዴት ናቸው? አሁን ላይ አክቲቭሊ የተሸጡ ያሉ ሳይቶች የት አካባቢ ነው ያሉት የሚለውን ነገር በዛ እያያዘን ነገር። መልካም። እሺ፣ አሁን ላይ ብዙ እንደነገሩ ከ28 ሳይቶች በላይ ያሉን። እነሱ የሚገኙት ወደ አያት አካባቢ፣ ጋርመንት፣ ፒያሳ፣ ሳር ቤት እነዚህን የመሳሰሉ ቦታዎች ላይ አለን። አዳዲስ ሳይቶችን ደግሞ ወደ ገላን፣ አዋሬ ጋር አውጥተናል። አሁን ደግሞ አዲስ ሳይት ቡልጋሪያ ላይ በቅርቡ ላውንች አድርገናል። እነዚህ ናቸው ያሉት። ስለ አከፋፈሉ ደግሞ አከፋፈሉ እኛ የምንታወቅበት ትልቁን ዲስካውንት በመስጠት ነው። በኢትዮጵያ ሪል ስቴት ታሪክ እስከ 40% ዲስካውንት እንሰጣለን፣ ሰጥተንም እናውቃለን። አሁን ላይም እስከ 35% ዲስካውንት ያላቸው ቤቶች አሉን እና ሌላም አከፋፈል ምቹ አከፋፈል ነው ያለን ከሌሎቹ አንጻር ስናየው። ማለትም ያው ከ10% ቅድመ ክፍያ ጀምሮ እንዲሁም እስከ 15 ዙር ክፍያዎች አድርገን ያለምንም ዋጋ ጭማሪ ያለምንም ወለድ ኢንፍሌሽን ሳያካትት የምናስከፍል የሆነ እስከ 3 ዓመት የክፍያ ጊዜዎችን አለን። በጣም ጥሩ። እሺ፣ አሁን ለምሳሌ 35% እስከ 40% ቅናሽ እናደርጋለን ብለናል። አሁን የብዙ ደንበኞችም ጥያቄ ነው ብዬ አስባለሁ። እና አሁን ለምሳሌ 35% እውነተኛ ቅናሽ ሲደረግ የእውነት ሪል ስቴቱ ያስረክባሉ፣ የእውነት ይገነባሉ የሚል ትረስት ኢሹ ያለባቸው ሰዎች አሉና ለእነሱም ጭምር ትንሽ ማብራሪያ ብትሰጥ ደስ ይለኛል። ኦኬ፣ መልካም። አዎ፣ ብዙን ጊዜ እንጠየቀዋለን ይህን ጥያቄ። ብዙን ጊዜ ምንድን ነው የሚሉን የ10 ሚሊዮን ብር ቤት በ5 ሚሊዮን በ6 ሚሊዮን ብር ሽጣችሁ ታስረክቡታላችሁ ወይ የሚሉን ነገር አለ። ያው ቢዝነስ ሞዴል ነው ባይዘው ብዙዎቹ ያልተረዱት ነው። እኛ እዚህ ሴክተርም ስንገባ ያው ሃየር ክላሱን ሳይሆን ሚድል ክላሱን ታርጌት አድርገን ነው ብዙ ሰው ቤት እንዲያገኝ ብለን ነው። አሁን ምንድን ነው ሰው ኢንፍሌሽን አለ፣ በዚህ ምክንያት እንዴት ልትጠቀሙ ትችላላችሁ የዋጋ ጭማሪ ይሉናል። እና ይህንን እኛ ኮምፐንሴት የምናደርገው ሙሉ ማቴሪያሉን መጀመሪያ ነው የምንገዛው። እኛ ጋር ሙሉ ማቴሪያል እንደ ብረት፣ ሲሚንቶ ግብአቶችን መጀመሪያ ነው የምንገዛው። ስቶራችንም ሞልተን ነው ግንባታ የምንጀምረው። ከዛ ውጭ ደግሞ ኮስት የሚኖርብን ሜይ ቢ የሌበር ኮስት ነው ሜይ ቢ ቫሪ የሚያደርገው። እሱ ደግሞ ከግንባታ ግብአት አንጻር ኢመንት ነው። እኛ ማትርፈን ሌላም እንዲያተርፍ ነው የምናደርገው ማለት ነው። ስለዚህ ጭማሪን በተመለከተ ኢቭን ግንባታው ላይ ምንም አይነት ጥያቄ ቢነሳ ይሄ በቂ መልስ ሊሆን ይችላል ማለት ነው። በደንብ አሪፍ። አሁን ለምሳሌ አሁን 35% ቅናሽ ሲሆን አሁን ያሉት ሳይቶች ላይ በካሬ ስንት ብር እንደሆነ የቤቱ የካሬ ዋጋ ስንት እንደሆነ ምናምን ነገር እሱ ነግረን። ኦኬ፣ አሁን ላይ አክቲቭ ሳይት ያለን ሽያጭ ላይ ያለን ወደ ሳር ቤት አካባቢ ያለን ከቫቲካን ኤምባሲ ወረድ ብሎ፣ ከዛ ውጭ ደግሞ አዋሬ ጋም ይኖረናል። በቅርቡ ላውንች ከ2 ወር በፊት ነው ላውንች ያደረግነው። ኦልሞስት የሳር ቤቱን 80% ሽያጭ ጨርሰናል። ግን እዛም ላይ አሁን ለምሳሌ 139 ካሬ ባለ 3 መኝታ አለን። እሱ 3 አይነት የዋጋ አማራጮች አሉት። ያው ወደ ላይ ህንፃው G+21 ነው። ከ3ኛ እስከ 8ኛ ፎቅ በካሬ 120 ሺህ፣ ከ9 እስከ 14 115 ሺህ ይሆንና ከ15ኛ ደግሞ እስከ 21ኛ 110 ሺህ ይሆናል ማለት ነው። ይሄ 20% ዳውን ፔመንት ከፍሎ አንድ ሰው መግዛት ይችላል። 80%ቱን እስኪረከቡ ድረስ እስከ 3 ዓመት ድረስ ከፍለው የሚጨርሱት ይሆናል ማለት ነው።
አይ አንዴ ልክፈል ካለ ደግሞ እስከ 35% ዲስካውንት ተደርጎበት መግዛት ይችላል። አሁን ለምሳሌ 110 ሺህ ብር ያልነውን ኦልሞስት በ71500 ብር መግዛት ይችላል በካሬ ሊያውም ሳር ቤት ላይ ማለት ነው። መሀል ሳር ቤት ላይ በካሬ 71 ሺህ ብር መግዛት ይችላል አንድ ሰው ማለት ነው። ቆንጆ ዋጋ ነው። ከዛ ውጭ ደግሞ በ15 ዙር 5% እያደረገ በግንባታ ሂደት እኛ በተርም አይደል በቀረው ግንባታ ሂደት እያየ እየከፈለ ይጨርሰዋል ማለት ነው። በጣም ኢንትረስቲንግ ነው። የንግድ ሱቅን በተመለከተ አሁን ብዙ ሰዎች አሁን የንግድ ሱቅ መግዛት ይፈልጋሉ። የንግድ ሱቆች ሞር ኦፍ በጣም አፎርደብል ስለሆኑ ሰው በጣም ኢንተረስት ነው የሚሆነው እና የንግድ ሱቅ የት አካባቢ ነው ያላችሁ የሚለውን ነገር በደንብ ይፈልጋል። እሺ የንግድ ሱቅ ወደ አዲስ ሳይት ገላን ጋር ላውንች አድርገናል። ገላን አካባቢ ፒያሳ አለን። ከዛ ውጭ ደግሞ አዲስ ሳይት ከአፍሪካ ህብረት ፊት ለፊት ቡልጋሪያ ጋር አውጥተናል። ኦልሞስት 7000 ካሬ ላይ ያረፈ ሞል ነው የሚሆነው። ሚክስድ ዩዝ አፓርትመንት ነው። አሁን ለምሳሌ የገላኑን ብናየው ከ16 ካሬ ጀምሮ አማራጮች አሉት። ያም ማለት ከ500 ሺህ ብር ቅድመ ክፍያ ጀምሮ አንድ ሰው መግዛት ይችላል። ቶታል ፕራይሱ ደግሞ 2.5 ሚሊዮን ነው ሚኒመሙ። ከዛ ጀምሮ በተለያዩ ካሬ አማራጭና በተለያዩ ፕራይስ ያገኛል ማለት ነው። ውጪ ዛው ለምሳሌ 500 ሺህ ብር ቅድሚያውን ክፍያ ይከፍሉና ከዛ ቀሪውን በግንባታ ሂደት በስንት ዓመት ነው የሚከፍሉት? እስከ 2 ዓመት ነው መጠናቀቂያ ጊዜ። 500 ሺህ ከፍሎ የቀረውን 2 ሚሊዮን እስከ 2 ዓመት በግንባታ ሂደት ከፍሎ ይጨርሰዋል ማለት ነው። በጣም አሪፍ። ስለዚህ እሺ አሁን ገላን ላይ ደግሞ ይሄ ንግድ ሱቅ ኮሜርሻል ብቻ ነው ማለት ነው? ሙሉ ለሙሉ ሞል ነው። G+7 ህንፃ ነው። እስከ 4ኛ ድረስ የንግድ ቦታዎች አሉት። ከ5ኛ ደግሞ እስከ 7ኛ ፉድ ኮርት፣ ጌም ዞኖች አሉት ማለት ነው። 3000 ካሬ ላይ ያረፈ ትልቅ ሞል ነው ገላን ላይ። ኦኬ አሁን እንዳልከኝ ከሆነ ገላን ላይ ንግድ ሱቅ ነው ያለን። ሳር ቤትና ደግሞ መኖሪያ ብቻ ሬዚደንሻል ብቻ የሆነ ለመኖሪያ ብቻ የሚያገለግሉ ቤቶች ናቸው ያሉ እንዳልከኝ። የቡልጋሪያው ሳይት ላይ ደግሞ ሚክስድ ዩዝ አፓርትመንት ነው። ይዛው ለምሳሌ ግማሹ የንግድ ማዕከል ነው። ከዛ በላይ ደግሞ ከሆነ አሁን ምንድነው የቡልጋሪያው 7000 ካሬ ላይ ያረፈ ነው እንደነገርኩ። ከፊቱ ያው የአፍሪካ ህብረት ነው ያለው። ከዛ ደግሞ የመጨረሻ ጀርባ የሚሆነው ሌላ መንገድ አለው ከጀርባ። ያ ማለት ቂርቆስ አካባቢ ወይ ጨርቆስ ተብሎ የሚጠራው እዛ አካባቢ ድረስ ነው የሚሄደው። በጣም ትልቅ ግዙፍ ነው የሚሆነው። እኛ ምንድን ያደረግነው G+5 ሞል እና ከዛ በላይ ደግሞ 4 ብሎክ ያለው አፓርትመንት እና ከፊት ያለው ደግሞ ለኦፊስ አገልግሎት የሚውለው ማለት ነው። ከ6 ጀምሮ እስከ 15ኛ ድረስ ያለው የመኖሪያ ቤት ነው። ከስቱዲዮ ጀምሮ እስከ ባለ 3 መኝታ አማራጮች አሉ። በጣም ጥሩ። አሁን ቴምር ብዙ ጊዜ የሚመርጣቸው ሎኬሽኖች ለንግድም ለመኖሪያ የሚሆኑ ቦታዎች በጣም የተመረጡ ናቸው ብዙ ጊዜ እንደተመለከትኩት ከሆነ እና እንዴት ነው አሁን እንደዚህ በዚህ ደረጃ ሰሌክቲቭ ልትሆኑ የቻላችሁት? ማርኬቱ ላይ እንደዚህ አይነት ተጽዕኖ ልትፈጥሩ የቻላችሁበት ሚስጥር ለደንበኛ? ኦኬ አሁን ብዙውን ጊዜ እኛ ስንሰራ እንደ ድርጅትም ለማትረፍ ነው የሚሰራው። ሌላ አሁን ለምሳሌ የንግድ ቦታ ብለን ያልሆነ ሬዚደንሻል ቦታ ላይ ብንገነባ እኛም ገበያ እናገኝም፣ ሰውም ኢንትረስትድ አይደለም። በጥናት ነው አሁን ብዙውን ጊዜ እኛ ታርጌት አድርገን የምንሰራው የንግድ ቦታዎች ላይ ነው። አሁን ከተማችን እንደምታየው እንደገና ሪኖቬት እየተደረገ ፈርሶ እየተገነባ ስለሆነ ድሮም የንግድ ቦታ የነበሩትን እንደገና እየተገነቡ ስለሆነ እዛ ቦታ ላይ መርጠን ነው እኛ የምንሰራው። አሁን እኛ ስንገነባ የንግድ ኤሪያ ኦልሬዲ ክላይንቶቻቸውን እዛ የሚያገኙ ከስተመር እዛ የሚገኙበት ኤሪያዎች ላይ ነው የምንገነባው ማለት ነው። አሁን እዚህ ቡልጋሪያ ጋር ያለው ቡልጋሪያ ሴንተር ነው። ለቄራም ለሳር ቤትም ትልቁ ደግሞ እንቅስቃሴ ፍሎ ያለበት ሜክሲኮ ነው። ከሜክሲኮም መውረድ እንችላለን። ሴንተር የሆነ ቦታ ላይ ነው እኛም ከነ ገበያው ነው ማለት ነው። ቤት ከነ ገበያ ማዕከሉ እዛ ላይ የሚኖር ሰውዬ እዛው አካባቢ ሾፕ እዛ ላይ የሚኖረውም ሰው አለ። ከዛ ውጭ ደግሞ ኤሪያውም ለንግድ የሚሆን ቦታ ነው። በጣም ኢንተረስቲንግ። ሌላ አሁን ለምሳሌ አንድ ደንበኛ ቴምር ሪል ስቴት ላይ መጥቶ ቤት ሲገዛ ምንድነው የተለየ አድቫንቴጅ የሚያገኘው? መልካም። ከሌላው አንጻር ቴምር ጋር አንድ ሰው መጥቶ ቤት ሲገዛ ምንድነው የሚያገኘው ካልከኝ የዋጋ ኢንፍሌሽን ጭራሹን ነው የማይነካው። ያንን ገዢ ማለት ቅድመ ክፍያውን ከፍሎ የቀረውን 80% ወር 90% የቀረበትን አውቆ ነው የሚሄደው።
እሱን ነው አንደኛ የሚያተርፈው። ሌላኛ ደግሞ እኛ በግንባታ እንታመም ከተማው ላይ ማየትም ይቻላል። ቤዝመንት ከጨረስን በኋላ ሁለት ፍሎር በየወሩ ነው እየጨረስን የምንሄደው። እንደውም ከሌሎች ኮምፕሌን የሚቀርብ ምንድነው ፈጠናችሁ የሚለው ነው። ለክፍያው የግንባታ ኳሊቲ ያሳስባቸዋል ማለት ነው ሲፈጣ። እኛ ሁሉንም አንዴ አዘጋጅተን ስለሆነ የምንጀምረው ኳሊቲም በአሪፍ ኳሊቲ ሌተስት በተባለው ቴክኖሎጂ ነው እየሰራን እየገነባን ያለው። ፍጥነቱም ለዛ ነው፣ ኳሊቲውም በዛው ልክ ነው። ኦኬ ኦልሞስት በሚባል ደረጃ በደንብ አስረድተኸኛል። ቀረ የምትለው ነገር ካለ ለኛ ለተመልካቾች? መልካም ቀረ የምለው ነገር እንኳን አይደለም፣ እንዳለ አብራርቻለሁ። እኛን ኮንታክት ማድረግ ለሚፈልጉ ቤት መግዛት ለሚፈልጉ ሰዎች ቢሮአችን ሳር ቤት ሄድ ኦፊሳችን ሳር ቤት ነው ያለው። ከሳልቫቶሪ ሜቢ የጣሊያኖቹ እንጨት ቤት አጠገብ ነው ያለው። ከስር ባለው ስልክ ደግሞ ኮንታክት ማድረግ ይችላሉ። ቀጠሮ ይዞ ኦፊሳችን መምጣት ይችላሉ። ስለዚህ ቤት የመግዛት የንግድ ሱቅ ላይ ኢንቨስት ማድረግ ማንኛውም ሀሳብ ያላችሁ ሰዎች ከታች በምናስቀምጥላችሁ ቁጥር እየደወላችሁ ሙሉ መረጃ ማግኘት ትችላላችሁ። ከሀገር ውጭም ያላችሁ ደግሞ የዋትሳፕ እና የቴሌግራም አማራጮችም እዚሁ ላይ ስላሉ ከታች በምናስቀምጥላችሁ ቁጥር ኮንታክት ያደረጋችሁ፣ ዩቲዩባችን ደግሞ ሰብስክራይብ እያደረጋችሁ በየጊዜው የምንለቃቸውን ቪዲዮ እንዲደርሳችሁ ማድረግ ትችላላችሁ። እኔ ዮናታን እባላለሁ፣ እሱ ደግሞ ኤርሚያስ ይባላል። መልካም ቆይታ።